Hello guys, salam nachu. Okay, this is English with Giday. English with Giday. ከዛሬ ጀምሬ የሚያስተምራችሁ አጫጭር የሆኑ ፍሬዞች ክሎዞች ማለት ነው። እንደገና ሴንቴንስ አጫጭር የሆኑ ሴንቴንሶችም አስተምራችኋለሁ። ምክንያቱ እናንተ ቃል ብቻ አይደለም ቃሎች ማወቅ አይደለም ዋናው መሰረቱ ክሎዝ ሴንቴንስ እንዲሁም ፍሬዝስ ካወቃችሁ ግን ገጣጥማችሁ እነሱ ኦርጋናይዝ አድርጋችሁ ሴንቴንስ የመፍጠር በጣም ቅርብ ትሆናላችሁ ማለት ነው። ስለዚህ እነዚህ እንደዚህ አይነት ልምምዶች ማድረግ ደግሞ በጣም ጠቃሚ ስለሆነ አሁን ከዛሬ ፓርት 1 ጀምራለሁ። ከዛሬ ጀምሮ ደግሞ የመረጥኩ ለእናንተ በጣም ጠቃሚዎች ናቸው ብዬ የመረጥኳቸው ሁሉ ወደ እናንተ አደርጋለሁ። ስለዚህ ተከታተሉት ከዛሬ ጀምራችሁ ማለት ነው። ለዛሬ ፓርት 1 እንጀምራለን። ከምን እንጀምራለን? አሁን አንድ ሰው በጣም ጥሩ ነገር ከሰራ እናንተ እዛ አላችሁ ማባራታቻ የሆነ ቃል ለመስጠት ከፈለጋችሁ ምን ትላላችሁ? ቀጥልበት ትላላችሁ አይደለ? ቀጥልበት በጣም ጥሩ ስራ ነው ያለው። ቀጥልበት ማለት ምን ማለት ነው? በእንግሊዝኛ ምን ይባላል? keep it up ማለት ቀጥለህ ሂድ፣ በቃ ቀጥልበት። የስራሲ ወደ ኋላ እንዳትመለስ ማለት ነው። ስለዚህ በጣም ጥሩ አካሄድ ነው ያለው። ቀጥልበት ለማለት ስትፈልጉ keep it up ማለት ትችላላችሁ ማለት ነው። keep it up ኦኬ። አሁን ወደ ሁለተኛ ስንሄድ ደግሞ ምን ይላል? አሁን አንድ ሰው የሆነ ነገር ፈልጎ በቃ አመጥመጥ ያለ ወይ ደግሞ የሆነ ነገር የፈለገው አለ አውጥቶ ለመናገር ግን ብዙ ያልደፈረ ሰው ካያችሁ ምን ማለት ትችላላችሁ? እሺ ምንድነው የምትፈልገው ብላችሁ ትናገራላችሁ። ምንድነው የሚያስፈልግህ ላንተ? ምንድነው የሚያስፈልግህ ብላችሁ መናገር ስትፈልጉ ምን ማለት ትችላላችሁ? ምንድነው የሚያስፈልግህ? ምንድነው የሚያስፈልግህ ለማለት ስትፈልጉ ምን ትላላችሁ? what do you need እስኪ ምንድነው የሚያስፈልግህ ብለ ለመናገር በቃ የሆነ የፈለገው ነገር አለ አውጥቶ ለመናገር ግን ወደ ኋላ ሚል ሰው ካያችሁ ምንድነው የሚያስፈልግህ ብላችሁ ለመናገር ስትፈልጉ what do you need ማለት ትችላላችሁ ማለት ነው። what do you need በሌላ ባል ደግሞ ምንድነው የምትፈልገው? ምንድነው የሚያስፈልግህ? የመጀመሪያ ብያችኋለሁ። ምንድነው የሚያስፈልግህ ማለት what do you need ነው። ምንድነው የምትፈልገው ከሆነስ what do you want እስኪ what do you want ትላላችሁ ማለት ነው። ምንድነው የምትፈልገው ከሆነ what do you want ትላላችሁ ማለት ነው። እሺ ወደ ቀጣዩ ያለው ነገር ደግሞ ስንሄድ አሁን አንድ ነገር ሰዎች በቃ የሆነ ያወሩ አንድ ክስተት የተከሰተ ነገር አለ ብሎ የሆነ ነገር እያሉ ሲሆን አንተ ደግሞ ድንገት ወደዛ ሄድክ ወይ ደግሞ ሌላ ሰው ድንገት ወደዛ ሄዶ ምን የተፈጠረ ነገር አለ ምን የተፈጠረ ነገር እዛ ያለ ወይ ደግሞ አንድ ሰው የሆነ በቃ ስታዩ በጣም ጥሩ አይደለም ውስጡ ጥሩ መስሎ ካልታየህ ምን ማለት ትችላለህ? ምን የተፈጠረ ነገር ያለ አንተ ጋር የሆነ ችግር አለ ለማለት ስትፈልግ ምን ትላለህ ማለት ነው? what is the matter ወይ ደግሞ what's wrong ብላችሁ መናገር ትችላላችሁ። what's the matter ምንድነው ነገሩ? ምን የተፈጠረ ነገር አለ ማለት ነው። what's the matter ወይ ደግሞ what's wrong with you what's wrong with the things በቃ የነገሩ ምንድነው የተፈጠረ ለማለት ስትፈልጉ ነው ማለት ነው። እኔ ጋር ናችሁ። እሺ ተከታተሉ፣ በጣም ይጠቅማችኋል። ፕራክቲስ አድርጓችሁ። አሁን ወደ ቀጣይ ስንሄድ ደግሞ የሆነ ነገር እናንተ ወደ ሌላ ቦታ ለመሄድ ፈለጋችሁ ግን እዚህ ደግሞ ኢንፎርሜሽን የምትፈልጉት ነገር አለ። አሁን አንድ ሰው ደግሞ እዚህ አለ እንበል። እዚህ ካለ ይሄ ኢንፎርሜሽን ከመጣ አሳውቀኝ ለማለት ስትፈልጉ ምን ማለት ትችላላችሁ? አሳውቀኝ ባክህ የሆነ ነገር እኔ ግን ቸኩያለሁ ወደ ሌላ ሄዳለሁ ብላችሁ ስትናገሩ let me know please let me know ብላችሁ የሆነ ሴንተንሱ ወደ የተለያየ ዳይሬክሽን መሄድ ይችላል። let me know የሚትለው ሐረግ ያዙና ከዛ ወደ ሌላ ዳይሬክሽን የተፈጠረው ሁሉ ስለ ነገሩ መናገር ትችላላችሁ። ስለዚህ let me know ማለት አሳውቀኝ ማለት ነው። እስኪ let me know ማለት አሳውቀኝ ማለት ነው እያልኳችሁ ነው ያለሁት ማለት ነው። ቀጣዩ አሁን አንድ ነገር ተፈጠረ። የነገር ግን እናንተ አልፈጠራችሁትም እንበል። የሆነ ነገር የተፈጠረው ነው ወይ ደግሞ ሌላ ሰው የፈጠረው ነው። ስለዚህ ወደኔ አታሳብበው ለማለት ስትፈልጉ ምን ማለት ትችላላችሁ? ወደኔ አታሳብበው የሆነ ሰው ግን ወደ እናንተ ለማሰብ ፈልገዋል ግን ወደኔ አታሳበው
ለማለት ስትፈልጉ ምን ትላላችሁ? don't put that on me don't put that on me እስኪ don't put that on me ያ ወደኔ አታሳብበው don't put that on me ያ ማለት ትችላላችሁ ማለት ነው። ስለዚህ ወደኔ አታሳብበው ነገርየው እኔ አይደለም የለሁበትም ማለት ነው። አንተ don't put that on me don't put that on me እስኪ ደጋግማችሁ በሉ ያ አሁን ደግሞ አንድ ነገር ተከሰተ ክስተት ተፈጥሯል። ይሄ ነገር በእናንተ ሳይሆን በሌላ ሰው ነው ወይ ደግሞ ለሌላ ሰው ኮምፕሌን ለማድረግ ስትፈልጉ ይሄ ሁሉ የተፈጠረው ባንተ ምክንያት ነው ለማለት ስትፈልጉ ምን ትላላችሁ? ይሄ ሁሉ ነገር የተፈጠረው እኮ ባንተ ምክንያት ነው ብላችሁ ለመናገር ስትፈልጉ this is all because of you this is all because of you እስኪ this is all because of you ብላችሁ ትናገራላችሁ። ይሄ ሁሉ የሆነው ባንተ ነው እያላችሁ ነው ማለት ነው። this is all because of you ያ የነገር ሁሉ የተፈጠረ ባንተ ምክንያት ነው ተጠያቂው አንተ ነህ እያላችሁት ነው ማለት ነው። ስለዚህ እንደዚህ ብላችሁ ትናገራላችሁ። ይሄ የተፈጠረው ነገር እናንተ ያጋጠማችሁ ይሆን ይችላል። ስለዚህ ፕራክቲስ አድርጉ። ማንኛው ነገር እንደሱ እንላለን ለሰው ስናሳብ ወይ ደግሞ because of me በእኔ ምክንያት ነው ማለትም እንችላለን እኮ። አሁን ደግሞ እንደገና አንድ ሰው አንተ በቃ በጥልቀት እየሰራህ ነው እንበል። በጥልቀት እየሰራህ የሆነ ነገር ኮንሰንትሬት አድርገህ አሙረህ ማለት ነው እየሰራህ ነው። ግን አካባቢህ ግን የሆነ ምረብሽ ሰው አለ። እባክህ አትረብሸኝ እየረበሽከኝ ነው ለማለት ስትፈልጉ ምን ማለት ትችላላችሁ ማለት ነው? stop bothering me stop bothering me stop bothering me እስኪ stop bothering me እባክህ መረበሽ አቁም አትረብሸኝ እያልካችሁት ነው ማለት ነው። እየረበሻችሁ ነው። ስለዚህ አትረብሸኝ ማለት stop bothering me ትላላችሁ ማለት ነው። እሺ አሁን አንድ ሰው በቃ ገብ ወይ ደግሞ ወደዚህ እያለ ዝም ብሎ ጠምቶ ማይሆን ሰብ ካገኛችሁ አንተ ተረጋጋ እንጂ ቀስበል ገለ ብላችሁ ለመናገር ስትፈልጉ ምን ማለት ትችላላችሁ ማለት ነው? ቀስበል እንጂ እስኪ ቀስበል ማለት be gentle እስኪ be gentle ቀስበል ማለት ትችላላችሁ ማለት ነው። ብርጭቆ እንዳትሰብረው ቀስበል ለምሳሌ ብርጭቆ እንዳትሰብረው ቀስበል እስኪ ለማለት ስትፈልጉ ምን ማለት ትችላላችሁ? እሺ be gentle with the glass be gentle with the ነገርየው ማለት ትችላላችሁ። የተለያዩ ነገሮች ይኖራሉ። be gentle with the glass be gentle with the የያዘው እቃም ማለት እንችላለን ማለት ነው። be gentle with the objects እኔ ጋር ናችሁ አይደለ? ስለዚህ ቀስበል እከሌው እንዳትሰብረው ነገርየው እንዳትሰብረው ቀስበል ማለት ነው። be gentle ኦኬ ማለት ትችላላችሁ። ስለዚህ ፕራክቲስ አድርጉ እስኪ ከዛሬ ጀምራችሁ። እኔ ጋር ናችሁ ባካችሁ ተከታተሉ እስከ መጨረሻ። አሁን አንድ ሰው መጥቶ እናንተ ለመናገር ፈልጎ መጥቷል። መጥቶ ግን ከበዳችሁ። እባክህ ቁጭ በል እባክህ በትህትና ማለት ነው። እባክህ ቁጭ በል እስኪ ማለት ስትችሉ በምንድን ነው የምትናገሩት? እባክህ ቁጭ በል ተቀመጥ መጀመሪያና ሐሳብህ ታናግረኛለህ ለማለት ስትፈልጉ እሺ ምን ማለት ትችላላችሁ ማለት ነው? እባክህ ተቀመጥ please take a seat please take a seat ትላላችሁ ማለት ነው። have a seat ወይ ደግሞ ማለት ትችላላችሁ። please have a seat ወይ ደግሞ please take a seat ማለት ትችላላችሁ ማለት ነው። እስኪ በሉ please take a seat ወይ ደግሞ please have a seat ትላላችሁ። እባክህ መጀመሪያ ተቀመጥ ማለት ነው። እባክህ መጀመሪያ ተቀመጥ ማለት ነው። እሺ አሁን አንድ ሰው አንድ ሐሳብ እየነገራችሁት ነው እንበል። እየነገራችሁት ነው አንድ ነገር እንዲያደርግ ማለት ነው። ግን ይሄ ነገር ካላደረገ ግን ትንሽ የሆነ በቃ የሚያሸግር ነገር አለው። እሱ ግን በቃ መስራት ፍላጎት የለውም። አይ እባክህ ስራው እንደዚህ አድርገው። አይ እኔ እንደዚህ አላደርግም። በቃ እምቢ ካልክማ ምርጫው ያንተ ነው ለማለት ስትፈልጉ ምን ማለት ትችላላችሁ? እምቢ ካልክማ በቃ ምርጫው ያንተ ነው እንግዲህ እኔ ተናግሬያለሁ ለማለት ምርጫው ያንተ ነው ለማለት ስትፈልጉ ማለት ምን ማለት ትችላላችሁ? it is up to you
የተለያየ ሴንቴንስ ገጥማችሁ እዛ ኦርጋናይዝ አድርጋችሁ መናገር ትችላላችሁ ብዙ ወደ ተለያዩ ዳይሬክሽን ግን ዋናዋ ሐረግ ግን እዩት it is up to you በቃ ያንተ ምርጫ ነው እንግዲህ እኔ ተናግሬ ያለው ያንተ ምርጫ ነው ያዋጣኛል ካልክ ማስራት ትችላለህ አለ መስራትም ትችላለህ ማለት ትችላላችሁ ማለት ነው ስለዚህ it is up to you it is up to you ያ ያዟት በጣም ሐሪፍ ናት ያዟት ተለማማዲዋት ማለት ነው እንደገና ቀጥሎ ያለው ምንድነው አሁን አንድ ሰው የሆነ እየሰራ ትንሽ በቃ ደቢት ላይ ነው ያለው ወይ ደግሞ በመጠራጠር ላይ ነው ያለው ልቶ ወይስ ልስራው ወይስ ልቀጥል ወይስ እንዴት ነው የሚለው ብሎ ሀስቴት እየሆነ ነው ስለዚህ ምን ትላላችሁ በጭራስ ተስፋ እንዳትቆርጥ ለማለት ስትፈልጉ ምን ማለት ትችላላችሁ በጭራስ ተስፋ እንዳትቆርጥ ቀጥልበት ከጊዜ በኋላ አንተ ትጠቀማለህ ወይ ደግሞ አንተ የሆነ የፈለከው ቦታ ትደርሳለህ ለማለት ስትፈልጉ ምን ትላላችሁ ተስፋ እንዳትቆርጥ ጨርሰ ማለት never give up ማለት never በቃ በጭራስ ተስፋ እንዳትቆርጥ give up ማለት ተስፋ መቁረጥ ወይ ደግሞ ማቋረጥ ማለት ነው አይደለ ያ never ከሆነ ግን አፍራሽ ነው never ስለዚህ ወደ ፖዚቲቭ ይሄዳል ማለት ነው ይሄ ላይ አፍራሽ ስለነበረ መጀመሪያው never give up ካልነው ግን በጭራስ ተስፋ እንዳትቆርጥ ማለት ነው ስለዚህ እንደሱ ማለት ትችላላችሁ አንድ ሰው በቃ እዛ የሆነ ነገር ቆይቼ እደውልልሃለሁ ለማለት ስትፈልጉ ወይ ደግሞ ቆይቼ እንደዚህ አደርግልሃለሁ ለማለት ስትፈልጉ ምን ማለት ትችላላችሁ ቆይቼ እደውልልሃለሁ ለማለት ስትፈልጉ I will call you later እስኪ I will call you later ማለት ትችላላችሁ ማለት ነው ስለዚህ ቆይቼ እደውልልሃለሁ ጠብቀኝ ቆይቼ እደውልልሃለሁማ አሁን ስራ ላይ ነው ያለሁት ማለት እንችላላችሁ እንደ ኮንቴክስቹዋሉ ወይ ደግሞ እናንተ ብትሰሩት ጊዜ የተለያየ ይሆን ይችላል ስለዚህ ግን ቆይቼ እደውልልሃለሁ ለማለት ስትፈልጉ ግን እንደሱ ማለት ትችላላችሁ ማለት ነው እሺ ቀጥሎ ያለው ደግሞ አንተ ምስጢር ጠባቂ ነህ ለማለት ስትፈልጉ አንድ ሰው ምስጢር ለማካፈል ፈለጋችሁ እንበል ምስጢር ለማካፈል ፈልጋችኋል ግን እሱ ሰውየው ተጠራጠራችሁት ምስጢር ይጠብቃል ግን በቃ ወደ ሌላ እንዳይወስደው እንጂ ገለብላችሁ ደግሞ ስትፈራላችሁ ስለዚህ አንተ ምስጢር ሰው ነህ ወይ ለማለት ስትፈልጉ ምን ማለት ትችላላችሁ ምስጢር የመጠበቅ ችሎታ አለ ወይ ለማለት ስትፈልጉ ምን ማለት ትችላላችሁ ሰውየው እንዴት አድርጋችሁ መጠየቅ ትችላላችሁ እሺ can you keep a secret ምስጢር መጠበቅ ትችላለህ ማለት ነው can you keep a secret እስኪ can you keep a secret ስለዚህ ምስጢር መጠበቅ ትችላለህ ወይ ለማለት ስትፈልጉ የምትጠቀሙበት ክሎዝ ነው ማለት ነው ስለዚህ ምስጢር መጠበቅ ትችላለህ ወይ ለማለት can you keep a secret ትላላችሁ ማለት ነው ስለዚህ ይህ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ እንደዚህ አይነት ተከታታይ የሆኑ በጣም ጠቃሚዎች ናቸው ለእናንተ ፍሉንት ስፒከር ለማድረግ የሚጠቅሙ ናቸው ብዬ የመረጥኳቸው ሁሉ ወደ እናንተ አደርጋለሁ በዚህ ተከታታይ ማለት ነው ለዛሬ አንደኛ ፓርት ነው ቀጣይ ግን እንቀጥላለን ማለት ነው ስለዚህ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much